በአንድ የውድድር ዘመን 6 ዋንጫን ያሳካ፣ ባላንዶርን ለተከታታይ 4 ዓመት ሳያቋርጥ ያሸነፈ፣ በአንድ የውድድር ዘመን በአጠቃላይ 91 ጎሎችን በማስቆጠር በማንም የማይሰበር ክብረ ወሰን ያለው፣ በእግር ኳስ ሕይወቱ 48 ዋንጫዎችን ያሳካ። በእግር ኳስ ዓለማችን ብዙ ኮከቦችን አይታለች፣ ግን አንድ ሰው ሲጠራ ሰዎች ይቆማሉ። ሁለት እጃቸውን ጭንቅላታቸው አሊያም አፋቸው ላይ ጭነው በአግራሞትም ይደነቃሉ። ሰላም ጤና ይስጥልን። የተከበራችሁ የአድማስ ስፖርት ፕሮግራም ተከታታዮች በሙሉ ቻናላችን ላይክ፣ ሰብስክራይብ በማድረግ እንዲጀምሩ ተጋብዘዋል። ዛሬ በፕሮግራማችን እንደምን አንድ ታናሽ ልጅ ከሮዛሪዮ ከተማ ተነስቶ ከዓለም የእግር ኳስ ንጉስ ተርታ ተሰለፈ የሚለውን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በአርጀንቲና ሮዛሪዮ በምትባል ልዩ ቦታ ከአባቱ ጆርጅ አንድሬስ ከእናቱ ሲሊያ በ1987 ሰኔ 24 ተወለደ። የዚህ ታዳጊ ልጅ ሙሉ ስም ሊዮኔል አንድሬስ ሜሲ ይባላል። የዚህ ታዳጊ አባትም አንድ አነስተኛ ፋብሪካ ውስጥ የጉልበት ሰራተኛ በመሆን ቤተሰቡን ያስተዳድራል። ሊዮኔል አንድሬስ ሜሲ ገና ከታናሽነት ጀምሮ ኳስን በጣም ይወድ ነበር። ከወንድሞቹና ከሰፈር ጓደኞቹ ጋር በመሆን በአካባቢያቸው በሚገኝ አሸዋማ ሜዳ ላይ ይጫወት ነበር። ታዲያ ሁሌም በጨዋታ መሃል እግሩ ከኳስ ተለይቶ አያውቅም። 5 ዓመት እንደሞላው በአካባቢው በሚገኘው አንድ ክለብ ውስጥ ተቀላቀለ። የክለቡ አሰልጣኞችም ይህ ልጅ እምቅና ልዩ ተሰጥኦ አለው ብሎ መሰከሩለት። 11 ዓመት ሲሆነውም የእድገት ሆርሞን እጥረት ተገኘበት። ሰውነቱ እንደ ሌሎች ልጆች ለውጥ ወይም እድገት አያሳይም ነበር። ቤተሰቦቹም ለሕክምናው በወር ብዙ ገንዘብ ተጠየቁ። ሙሉ ቤተሰቦቹ ጭንቀት ገባቸው። ህልሙ ይቋረጣል ብለውም ፈሩ። ታዲያ የዚህ ታዳጊ ልጅ ታሪክም እዛው ነው የተለወጠው። 13 ዓመት እንደሞላው ወደ ስፔን ተጓዘ። ስፔን ክለብ ባርሴሎና ሙሉ የሕክምና ወጪውን ለመሸፈን ተስማማ። እንዲሁም በታዋቂ ወጣቶች አካዳሚ ላማሲያ ገባ። እሱም አዲስ ቋንቋ፣ አዲስ ሀገር፣ አዲስ ጓደኞች፣ ቤተሰቤን ርቄ ቀላል አልነበረም ይላል። እርሱ ግን በሜዳ ላይ እንደ ቤቱ ይሰማው ነበር። በ2004 በ17 ዓመቱ በባርሴሎና ቤት የመጀመሪያ ጨዋታውን አደረገ። በአካል ትንሽ ቢሆንም ልዩና እምቅ ችሎታ ነበረው። በዚያን ጊዜ በቡድኑ ውስጥ አንድ ታላቅ ኮከብ ነበር፣ ሮናልዲኒዮ ሜሲን እንደ ታናሽ ወንድሙ ይመለከተው ነበር። የመጀመሪያ ጎሉን ሲያስቆጥርም ሮናልዲኒዮ በጀርባው ላይ አንስቶ አከበረው። 2008 እስከ 2012 እግር ኳስ የምትባለው ዓለም በሜሲ ጀነራልነት ተመራች። 2008 አዲስ አስተዳዳሪ መጣ። ያ ሰው የአሁኑ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ነበር። ጋርዲዮላም ብዙ ጊዜ ሳይፈጁ ቡድኑን አስተካክለው ከባድ ክለብ መገንባት ቻሉ። በመካከሉም የነበሩ ኮከቦች ዣቪ፣ አንድሬስ ኢኒየስታ ከሜሲ ጋር ተባብረው የዓለምን የእግር ኳስ እንቅስቃሴ ቀየሩ። 2009 በእግር ኳስ ታሪክ ልዩ ነበር። በአንድ የውድድር ዘመን ባርሴሎና 6 ዋንጫን፣ ላሊጋን፣ ኮፓ ዴልሬን፣ ሻምፒዮንስ ሊግን፣ ሱፐር ካፕን፣ የአውሮፓ ሱፐር ካፕን፣ የክለቦች ዓለም ዋንጫን ከሜሲ ጋር በመሆን ማሳካት ቻለ። በ2012 በአንድ የውድድር ዘመን በአጠቃላይ 91 ጎሎችን በማስቆጠር በማንም የማይሰበር ክብረ ወሰንን ተረከበ። ባላንዶርን ለተከታታይ 4 ዓመት ሳያቋርጥ አሸነፈ። ዓለምም እርሱን ጎት ማለት ጀመረች። ከአርጀንቲና ጋር 2014 የዓለም ዋንጫ ፍጻሜ ደርሶ ሆኖም ግን ማሳካት አልቻለም ነበር። ብዙ ሰዎች ከማራዶና አይደርስም አሉ። ሜሲም ብሔራዊ ቡድኑን ለመለየት ወሰነ። የሀገሩ ሕዝብም ጠራው። 2021 ኮፓ አሜሪካን ዋንጫ ማሳካት ቻለ። በዛው ዓመት 2021 ዓለም ያልጠበቀው ነገር ተከሰተ። ሜሲና ባርሴሎና ከ20 ዓመታት ቆይታ በኋላ ተለያዩ። ያቀል ለእግር ኳስ አፍቃሪያን አስቀያሚ ስንብት ነበር። ሜሲም በስንብት ጋዜጣዊ መግለጫ ላይ እየተናገረ ስሜቱን መቆጣጠር አቅቶት እንባውን አፈሰሰ። ሊዮኔል አንድሬስ ሜሲ 2004 እስከ 2021 በባርሴሎና ቆይታው 10 የላሊጋ ዋንጫዎችን፣ 4 የሻምፒዮንስ ሊግ ዋንጫን፣ በአጠቃላይ 35 ዋንጫዎችን አሳክቷል። 672 ጎሎችን በማስቆጠር በክለቡ ባርሴሎና ታሪክ የምንጊዜም ከፍተኛ ጎል አግቢ ነው። ይህ ብቻ አይደለም። በባርሴሎና ቤት 303 አሲስት ለቡድን አጋሮቹ አመቻችቶ በማቀበል በክለቡ ታሪክም የመጀመሪያ ነው። ሜሲ በባርሴሎና ቤት እየተጫወተ 48 ሃትሪኮችን መስራት ችሏል። ይህ ብቻ አልነበረም። ሜሲ በባርሴሎና ቆይታው 6 ባላንዶርን ማሳካት ችሏል። ከ6ቱም ባላንዶር ውስጥ 4ቱን ሳያቋርጥ ለተከታታይ 4 ዓመት አሸንፏል። 2009፣ 2010፣ 2011፣ 2012 ቀሪውን 2 ደግሞ 2015 እና 2019 ማሳካት ችሏል። 2021 ሊዮኔል አንድሬስ ሜሲ ከባርሴሎና ጋር ተለያይቶ የፓሪሱን ኃያል ክለብ ፒኤስጂን ተቀላቀለ። በፒኤስጂ መጀመሪያ ዓመቱ አዲስ አካባቢ፣ አዲስ ሊግ፣ አዲስ ባህል እንደመሆኑ መጠን መላመድ አስፈላጊ ነበር። ከክለቡ ፒኤስጂ ጋር የፈረንሳይ ሊግ ዋንን አሸነፈ። በዚህ ዓመት 2021 7ኛው ባላንዶርን ማሳካት ቻለ። 2022 የዓለም ዋንጫን የህይወቱን ትልቅ ስኬት ከአርጀንቲና ናሽናል ፉትቦል ቲም ጋር ማሳካት ቻለ። በውድድሩ 7 ጎሎችን በማስቆጠር የውድድሩ ምርጥ ተጫዋች ጎልደን ቦል በመባል ተሸለመ። ፒኤስጂ ሁለተኛ ዓመት ቆይተው በግብና አሲስት ከፍተኛ አፈጻጸም አሳየ። እንደገና ሊግ ዋንን አሸነፈ። ነገር ግን ሻምፒዮንስ ሊግን ማሳካት አልቻለም ነበር። ሜሲ በፒኤስጂ ቤት በ75 ጨዋታ 32 ጎልና 35 አሲስትና 3 ዋንጫዎችን ማሳካት ችሏል። በ2023 8ኛውን ባላንዶር አነሳ። በታሪክ ከሁሉም ብዙ ያለው ተጫዋች ሆነ። ይህ ድል የሜሲን ታሪክ አጠናከረለት። የጎትን ክርክር በብዙ ሰዎች ዘንድ ተዘጋ። 2023 ከፒኤስጂ ጋር ያለውን ኮንትራት በመጨረስ ለአዲስ ምዕራፍ ወደ አሜሪካ ሜጀር ሶከር ሊግ አቀና። ይህ ውሳኔ ብዙዎችን አስደነቀ። ነገር ግን ተጽዕኖው ታላቅ ነበር። የሊጉን ተመልካች ብዛት ከፍ አደረገ። የቲኬት ሽያጭ ሪከርዶችም ተሰበሩ። የአሜሪካ እግር ኳስ በዓለም የተጠናከረ ትኩረት አገኘ። ሜሲ ብቻ አልተጫወተም፣ ሊጉንም ቀየረ። ኢንተር ሚያሚን በታሪኩ የመጀመሪያውን ትልቅ ዋንጫ አሸነፈ። ሜሲም በውድድሩ 10 ጎሎችን አስቆጠረ። የውድድሩ ምርጥ ተጫዋችና ከፍተኛ ጎል አስቆጣሪ በመሆንም አጠናቀቀ። ሜሲ በኢንተር ሚያሚ ቆይታው እስካሁን 2 ዋንጫ አሸንፏል። ሜሲ በአጠቃላይ በህይወቱ እስካሁን ያሳካቸው ስኬቶች 48 ዋንጫ፣ 896 ጎሎች፣ 406 አሲስቶች፣ 59 ሃትሪኮች፣ 8 ባላንዶር ማሳካት ችሏል። ሊዮኔል አንድሬስ ሜሲ በአጠቃላይ በእግር ኳስ
ኳስ ሕይወቱ በባርሴሎና ያሳለፈ ሲሆን በመቀጠልም ፒኤስጂ አሁን ደግሞ በኢንተር ሚያሚ እየተጫወተ ይገኛል። Messi, oh! In aria perde per strada il pallone, Messi al pallonetto, Messi! 4-0, tripletta di Leo Messi, un capolavoro in pallonetto, dilaga il Barcellona.